በቂ አይደለም ያንዳንዱ ክልል ያንዳንዱ ዞን ያንዳንዱ ወረዳ በዚህ ሳምንት ያደረገውን ጥረት ከምርጫ ቦርድ ጋር ያደረገውን ቅንጅት በሚቀጥለው ሳምንት አስፍቶ መድገም ከቻለ በተሳካ መንገድ ምርጫውን ማድረግ ይቻላል ይሄን ማድረግ ከያንዳንዱ ክልል የሚጠበቅ ይሆናል ይሄን ለማድረግ የምንገደድበት ዋናው ምክንያት የዘንድሮ ምርጫ ለኢትዮጵያ ወሳኝ ነው ኢትዮጵያ ረጅም ዘመን የሚቆጠር እድሜ ያላት ቢሆንም የሚያስተዳድሯትን መሪዎች መርጣ በህዝብ ፍቃድ በህዝብ ይሁንታ የተመረጡ ሰዎችን ስልጣን የማስያዝ ልምምዷ በጣም አናሳ ነው ወይም የለም አልነበረም በዚህ ምክንያት ነው አሁንም ከምርጫ ይልቅ ሌሎች አማራጮች እንደ ጥሩ ነገር የሚታዩት ልምምድ የለም ሐሳብ አዘጋጅቶ ተደራጅቶ በምርጫ ሂደት የሚያስፈልገውን ዋጋ ከፍሎ ህዝብ አሳምኖ በህዝብ ተመርጦ ስልጣን የመያዝ ልምምዱ ስላልነበረ በመንግስትም በሚፎካከሩም ኃይሎች ፈተናው ከፍተኛ ነው ቢሆንም እኛ በመንግስት ላይ ያለን ኃይሎች ሁለት ኃላፊነት አለብን ኢትዮጵያን አሸናፊ አድርገን ለመውጣት አንደኛ የምርጫ ሂደቱ በተቻለ መጠን በህዝቡ ተአማኒ የሆነ ዴሞክራሲ ለማምጣት የሚያግዝ በመናረጋው የዴሞክራሲ ልምምድ ውስጥ መሰረት ሊሆን የሚችል እንዲሆን ትልቅ ኃላፊነት አለብን ውስነቶች አሉ ተፎካካሪ ፓርቲዎች የሚከሷቸው ክሶች አልፎ አልፎ የሚደመጡትና ምርጫ ቦርድም የሚያነሳው እኛንን ማየት ያለብን ትናንሽ የሚባል ስህተት ማረም አለብን ትናንሽ የሚባል ጥፋት ያጠፋን የሚፎካከሩ ኃይሎች ተስፋ እንዲቆርጡ ምርጫ ቦርድ ድጋፍ አላገኘውም ብሎ እንዲያስብ ማድረግ የለብንም ስህተት ማረም አለብን በየዕለቱ በዙም በመታደርጉት ዲስከሽን ከተሰሩ መልካም ስራዎች በላይ በየዕለቱ ያሉ ሚስቴኮች ስህተቶች ገምግመን ማረም መቻል አለብን የመደጋገፍ አብሮ የመስራት ባህሉ ካደገ ከባድ አይደለም ካለፍንባቸው ፈተናዎች አንፃር የማሳካት ብዙ ከባድ አይደለም እና እያንዳንዱ ክልል ወሳኝነቱንና አብዛኛው ኃላፊነተኛ ላይ የወደቀ መሆኑን ተገንዝባችሁ ከሚፎካከሩም ጋር በትብብር በተቻለ መጠን ጥያቄዎቻቸውን በማድመጥ በተለይ ደግሞ ምርጫ ቦርድ የሚያነሳቸውን ድጋፎች እና ከናንተ የሚጠብቀውን ነገር ተጨማሪ ኤፈርት ማድረግ ይኖርባቸዋል ዝም ብለን ጉዳይ ምርጫ ቦርድ ብለን እንጥል አንችልም መንግስት ነን ምርጫ ቦርድ የመንግስት አካል ነው መንግስት በመሆናችን የሚጠበቁብን ስራዎች ለመስራት ደግሞ ትብብሩ እጅግ አስፈላጊ ነው እዚህ ላይ ያለው አንዱ ፈተና ከውጭ የምንበደራቸው ሐሳቦች ናቸው ኢምፖርትድ ቶትስ የዛሬ 50 60 ዓመት ገደማ አሁን ኢትዮጵያን ያመሰ ያለ እሳቤ ከሸቀጦቻችን ጋር ከውጭ ገባ ነው ከሸቀጦቻችን ጋር በተለመደው መንገድ ከውጭ ገባ ሐሳብ የሆነ ቦታ ዲዛይን ተደርጎ ታስቦበት በትምህርት ስርዓት በተለያየ መንግስት ተቋማት ውስጥ እንዲገባ ተደርጎ እዚህ ያለ ሰው በትክክል ሳያስተላስል ሳያስብ እሳቤዎቹን ወስዶ ዕውቀት አድርጎ በመቀበሉ በህዝባችን መካከል ከፍተኛ የሆነ ፍጅት ደም መፋሰስ አስከትሏል አሁን ኢትዮጵያ ውስጥ ያበበው የፖለቲካ እሳቤ የዛሬ 50 እና 60 ዓመት የመጣው ኢትዮጵያ ውስጥ የተወለደ አይደለም ተወልዶ ዲዛይን ተደርጎ ተልኮልን እኛ ደግሞ እንደ ባለቤት ከባለቤቶቹ በላይ እርስ በርስ የተፋጀንበት ሐሳብ ነው ዛሬ ያጫረሰን ያለው የተሻለን ለማምጣት እናቃለን ተምረናል ምንል ሰዎች ደጋግመን በመክንያት መጠየቅ ሲገባን ያን ማድረግ ባለመቻላችን በየግሩፕ ተከፋፍለን ለመባላትና እንደ ሀገር ወደ ኋላ ለመመለስ አስገድዷል አሁን ምን ችግር አለ ከአንድ አመት በፊት ገደማ ጀምሮ ኢትዮጵያ የጀመረችው አጠቃላይ የብልጽግና ጉዞ እና ያላትም ትላልቅ ራዕዮች የሚቀናቀኑ ኃይሎች በተቻለ መጠን ምርጫውን አጨናቅፈን ምርጫው እንዳይሳካ አድርገን ኢትዮጵያውያንን እርስ በርስ አባልተን
ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማስተራጨት ከጀመሩ ውሎ አድረዋል። ይህንኑ ሐሳብ እንደ አዲስ ዕውቀት የገዙ ወንድሞቻችን በተለያየ አጋጣሚ ምርጫን በማበላሸት የሚሰባሰብ የደካሞች ኃይል እርስ በርስ የማይደማመጥ የማይከባበር በጋራ ሀገር ሊገነባ የማይችል ኃይል ብቻ ሳይሆን በራሱ ውስጥ የግሩፕ እያንዳንዱ ግሩፕ በራሱ ውስጥ በአበልና በመኪና ክራይ የሚጨቃጨቅ መንግስት በዚያ መንገድ እንዲመሰረት ይፈልጋል። ይህ ሐሳብ የኢትዮጵያን ሐሳብ አይደለም፣ ኢምፖርትድ ነው። ወደኛ የላኩት ኃይሎች ፍላጎታቸው ደካማ ሆነን ህልሞቻችን እንዳናሳካ ነው። የኛ ህልም ስኬት ለአፍሪካ የሚፈጥረው ነገር ስላለ በዚህ አጋጣሚ ለመላ ኢትዮጵያ ህዝብም እዚህ ላይ ያላችሁ አማራጮች መግለጽ የምፈልገው ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይሄን አውቆ የሚፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የሚፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዲሞክራሲ ጉዞ ያጨናግፉ ይሆናል እንጂ አይሆኑም። ዲሞክራሲ እንዳይጨናገፍ የጀመርናት ጭላንጭል ጉዞ ወደ ኋላ እንዳትመለስ የሚፎካከርም ህዝብም መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወደ አደገበት ነገር መውሰድ ቀላል ነው። ያ ደም መፋሰስ የማንፈልገው የመንግስት ስርዓት አይነት እንዳይፈጠር የምንፈልግ ኢትዮጵያውያን በትብብር በድግግፍ መንፈስ በተቻለ መጠን ለዲሞክራሲ ጉዞ መሰረት የሚጥል ምርጫ ማድረግ አለብን። ለዚህ ኮሚትድ መሆን አለብን። ለዚህ በመንግስት ኃላፊነት ላይ ያለን ሰዎች ኮሚትድ መሆን አለብን። ሁላችሁም እንደምታውቁት ኢትዮጵያ ካርታ ላይ ነው ያለችው። ውስጧ ፈርሷል። በቀላሉ ልናባላት እንችላለን። ካባላናት በኋላ እንደ ሀገር ኤግዚስት ማድረግ ያለመቻል ብቻ ሳይሆን በአካባቢ ላይ የፈጠረቻለው ተጽዕኖን ማስቆም እንችላለን ብሎ ለሚያስቡ ህልመኞች እድል ይሰጣል። ይሄ እድል እንዳይሆን በጣም ክሪቲካል ታይም ነው። ከፊታችን ያለው ክረምት በምርጫ ብቻ ሳይሆን የኢትዮጵያን መጻኢ ነገር በመወሰን እጅግ ወሳኝ ጊዜ ነው። የጠላቶቻችን ህልም በማያሳካ መንገድ ድርብ ኃላፊነት ወስደን ሰርተን ብናሳካው ኢትዮጵያ ታሸንፋለች። ኢትዮጵያ ካሸነፈች ኢትዮጵያውያን ተጎጂ ሊሆኑ አይችሉም። ሩጫው ብልጽግና እንዲያሸንፍ ወይም ሌላ ኤክስ የሚባል ፓርቲ እንዲያሸንፍ ብቻ ሳይሆን ኢትዮጵያ እንድታሸንፍ የሚያደርግ መሆን አለበት። ይሄን ለማድረግ ድርብ ኃላፊነት ስላለብን ምርጫው ዲሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን፣ በህዝብ ተአማኒ የሆነ ምርጫ እንዲሆን ለሚቀጥለው ምርጫ ዘመን ቤዚክስ ሊያሟላ የሚችል ፋውንዴሽን የፈጠረ አንዳንድ አሁን ከምርጫ ቦርድ ጋር የሚነሱ ከሎጂስቲክስ ጋር ያሉ ኢሹዎች ትምህርት ወስደን 5 ዓመት ተዘጋጅተን የተሻለ ነገር የምንፈጥርበትን ነገር ማምጣት ያስፈልጋል። እንግዲህ ምርጫ እንደምታውቁት በባለፈው የአሜሪካ ምርጫ በጣም ሰለጠነ በሚባለው ሀገር ብዙ ችግር ነበር። በየቀኑ ሰው ይገደላል። አሁንም እየሞተ ነው ያለው። ምርጫ ተጭበርብሯል የሚል ነገር ሳይጀመርም በምርጫው ሂደትም ከምርጫው በኋላም በስፋት ተዘምቷል። የተደራጁ ኃይሎች ባልተለመደ መንገድ ሽብር ለመፍጠር ሞክረዋል። በብዙ አገራት የሚታይ በሽታ ስለሆነ አሁን ባለው የሶሻል ሚዲያ ዘመን ምንም አይነት ፈተና አይገጥመንም ብሎ ማሰብ ስራን ካለማወቅ ሰርቶ ካለማወቅ
የሚነሳ ካልሆነ በስተቀር ችግር ቻሌንጅ ገጥመናል ቻሌንጁን በተቻለ መጠን ቀድመን ተንቤን ገምተን እቅድ አውጥተን ለዛ እቅድ ተገስተን የምንሰራ ከሆነ ግን ከሞላ ጎደል የተሻለ ነገር ማድረግ ይቻላል የኢትዮጵያ ህዝብም የሚፎካከሩ ኃይሎችም ማሰብ ደጋግሞ ማሰብ የሚጠበቅባቸው ነገር ስልጣን ለመያዝ ያለው መንገድ አንድ ብቻ ነው እሱ ምርጫ ነው ስላል ከዚያው ያሉ ህልሞች በሙሉ ስለማይሳኩ ይህ ብቸኛውን መንገድ እንዳይበላሽ እንዳይስተጓጎል በትብብር በመደጋገፍ መንፈስ መስራት ጥሩ ይሆናል ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታገንባቸዋል ወይም ማሸነፈናቸዋል አዲስ ትግል ስልት የለም እኛ ጋር ሰርፕራይዝ የለም እናቀዋለን አሁን የሚደረገውን ጩኸት እናቀዋለን የማይሰራ ስልት ነው የሚሰራው ስልት ዲሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው በምርጫ ህዝብ ከወሰነ ሳናንገራግር በተደጋጋሚ ቃል እንደገባ ነው ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን ከዚያው ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም ብቸኛው አማራጭ ምርጫ በዚያ አማራጭ ደግሞ ሁላችንም በትብብር መንፈስ መስራት ይኖርብናል ለሀገራችን ዲሞክራሲ ያስፈልጋል ለሀገራችን ሰላም ያስፈልጋል እነዚህን ካላሟላን ብልጽግና አይመጣም ብልጽግና ካልመጣ ደሃ ሀገር ደግሞ ስለመብት ሊያወራ አይችልም ስንዴ የለመነ ከልመና ወጥተን በትብብር ለመሄድ ደግሞ ዋነኛው ነገር የወንድማማችነት ስሜት ነው በህዝቦች መካከል በግለሰቦች መካከል በጋራ አድገን የጋራ ሀገርን ፈጥራለን ለሚል ሐሳብ ካለ ሰላምም ዲሞክራሲም ብልጽግና ማረጋገጥ ይቻላል ለዚህ እንደ መሪም እንደ ዜጋም እያንዳንዱ በስልጣን ላይ ያለ ኃይል 90-95% ለዚህ ጉዳይ ስኬት ተጨማሪ ኤፈርት ማድረግ አለበት በርግጥ ዲሞክራሲ በመንግስት ፍላጎት ብቻ ሊፈጠር የሚችል ጉዳይ አይደለም ማህበረሰቡ ዲሞክራቲክ ካልቸር ከሌለው የሚፎካከሩ ኃይሎች ዲሞክራቲክ ካልቸር ከሌላቸው መንግስት ለፈለገ ብቻ ያመጣው ሁላችንም ስለሚያስፈልገን በትብብር መንፈስ ዲሞክራሲ ለማምጣት እና ኢትዮጵያን አሸናፊ ለማድረግ መስራት በእጅጉ አስፈላጊ ነው ከዚህ ጋር ተያይዞ ጸጥታን በሚመለከት ሁላችሁም እንደምታውቁት የሀገር መከላከያ ሚኒስቴር የፌደራል ፖሊስ በየክልሉ ያሉ ልዩ ልዩ ጸጥታ ኃይሎች በየቀኑ የዜጎቻቸውን ህይወት ለመታደግና የኢትዮጵያን ቀጣይነት ለማረጋገጥ መስዋዕትነት የከፈሉ ነው በየቀኑ ወታደር ይሞታል በየቀኑ ፖሊስ ይሞታል ህዝቡን ለመታደግ ከዚህ ቀደም ኢትዮጵያ ውስጥ የነበረው ቻሌንጅ መንግስት ህዝብን የሚገፋ ነበር ያን በትግላችን ቀይረናል አሁን ያለብን ቻሌንጅ ኢትዮጵያ እንደ ሀገር እንዳትቀጥል የሚፈልጉ የተገዙ ሽፍቶች በግራ በቀኝ ሾልከው መከላከያን ፖሊስን አልፈው ንጹሃን ዜጎቻችንን ባልተገባ መንገድ የሚገሉ የሚያፈናቅሉ የሚያጎሳቁሉ ናቸው እነዚህን ኃይሎች ለመከላከልና ለማስቆም መላው ሀገር ወዳድ ዜጋ ከሀገር መከላከያ ጋር ከፖሊስ ጋር ከመንግስት ጋር በጋራ መቆም አለበት በተደጋጋሚ ተጨማሪ የሰው ኃይል እንፈልጋለን ኑና መከላከያን አጠናክሩ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት ኢትዮጵያን መታደግ የፈለገ ኃይል እነዚህን ተቋማት ማጠናከር አለበት በፍቃደኝነት በህግ በስርዓት እነዚህን ተቋማት በማጠናከር ብዙ ቦታ እንድንበተን በአንድ ጊዜ በየክልሉ በጣም በርከት ያሉ ቦታዎች ግጭት እንዲፈጠርና ኃይላችን እንዲበተን ዋና መከላከል የሚገባን ኤሪያ ላይ መቆም እንዳንችል ለሚፈልጉ ኃይሎች ሲሳይ መሆን የለብንም
ግልጽ ነው ለኢትዮጵያ ህዝብ ያሰፈሰፈ ኃይል መኖሩ በግልጽ የሚነገር ነገር ስለሆነ በውስጥ ያሉን ችግሮች በተቻለ መጠን በትብብር የሰው ሞት አደጋ መፈናቀል ቀንሰን ዋና ጉዳይ ላይ ብናተኩር ይሻለናል ህልማቸው በደቡብ ጫፍ በሰሜን ጫፍ በምዕራብ ጫፍ በትነውን በተስተካከለ ቁመና ሀገራችንን መታደግ እንዳንችል ትናንሽ ግጭት እየፈጠሩ ኃይል እየበተኑብን ነው የአካባቢ ሚሊሻ የአካባቢ ማህበረሰብ ግማሹ በኢንፎርሜሽን ግማሹ አብሮ በመቆም በመከላከያና ፖሊስ በመሳተፍ በፍጥነት ይሄን ነገር ማቆም ካልቻልን በስተቀር የግጭት ፋቲግ የግጭት ቀጣይነት ሁሉንም ያሰለቻል ሰው በየቀኑ የሞተ መስዋዕትነት እየከፈለ ሪኮግናይዝ የማይደረግ ከሆነም ፋቲግ ይፈጥራል ይሄ ሄዶ ልጆቻችን አገር አልባ ስለሚያደርግ በትልቅ የኃላፊነት ስሜት የጸጥታ ተቋማትን ማጠናከር አብሮ መቆም ያስፈልጋል ይሄን አድርገን በውስጥ ያለ ሰላም እናረጋግጣለን ከውጭ የሚቋምጠውን ኃይል እናስቆማለን ሀገራዊ ህልሞቻችንን እናሳካለን ይሄን ማድረግ ካልቻልን ሀገራዊ ህልሞቻችን ይጨናገፋሉ ሀገራዊ ህልም ከተጨናገፈ ተጠቃሚ የሚሆን ኢትዮጵያ የለም ቅጥረኛውም ጭምር ተጎጂ ነው የሚሆነው ሀገር አልባ ስለሚሆን አሁን ጥቂት ቅጥረኞች ሳይሆኑ ሀገር እንወዳለን የሚሉ ኃይሎች መሰብሰብ መደጋገፍ አለመቻላቸው ነው ፈተና የሆነው ና መከላከያ ግባ መልስ የለም ና ፖሊስ ግባ መልስ የለም ቤት ተቀምጦ ሰላም በዚህ መንገድ ሰላም ማረጋገጥ አይቻልም ሀገሩን የሚወዱሉ በቀጥታ ተሳትፎ ሰላም መምጣት አለበት ያ ሰላም ለምርጫም ያግዛል ከምርጫ በኋላም ለምናስባቸው ጉዳዮች ሰላም ያስፈልገናል ለዚህም መላው የኢትዮጵያ ህዝብ በቀረው ጊዜ ውስጥ ህገ መንግስታዊ የሆነ መብቱን እሱ የሚፈልገውን መንግስት ለማቋቋም በየለቱ ምቹም ባይሆን ረመዳን አለ እንደተባለው አንዳንድ ቦታ የምርጫ ጣቢያ መመዝገቢያ ቦታዎች ምቹ አይደሉም ሌሎችም ምክንያቶች አሉ ችግሮቹን ተጋፍጦ ካርድ መውሰድ አለበት ካርድ ወስዶ የሚፈልገውን ይመራኛል የሚለውን ኃይል መምረጥ አለበት ይመራኛል ብሎ መንግስት የመረጠውን ድምጽ ደግሞ እኛ ማክበር አለብን ምን ወዳደር ኃይሎች ማክበር አለብን ይሄ ትልቅ መሰረት ይጥላል ብልጽግና ሐሳብ ካለው ብልጽግና ሀገር የሚያሻግር ራዕይ ካለው ያን ሐሳብና ራዕይ በትክክል ለህዝብ መሸጥ የሚችል ከሆነ በየቀኑ የሚያጋጥሙ ችግሮች አካል መሆን የለበትም ማገዝ ነው ያለበት ችግር የሚፈጥሩ ሐሳብ የሌላቸው ናቸው የሚሳደቡ ሐሳብ የሌላቸው ናቸው ሐሳብ አለን ብለን ካመን ደጋፊ አጋዥ ችግር ማንፈጥር ነው መሆን ያለብን እና ሌላውን ከመክሰስ በፊት በእኛ ሳይድ ያሉ በየቀኑ የሚታዩ ስንክሳሮች ድካሞች ስንፈቶች ካላረምን በስተቀር አሁን በሚባለው መንገድ የተሳካ ምርጫ ማድረግ አስቸጋሪ ሊሆን ይችላል ከሰራን እንደምንቀይር የዚህ ሳምንት ውጤት ያሳያል ካልሰራን ግን ማንን ልንከርስ ነው ምርጫ ላይ ጸጥታን በሚመለከት ያስቀመጥነው በየክልሉ በ3 ካታጎሪ እንክፈል ቀይ ቢጫ አረንጓዴ ቀይ ብለን የምንከፍላቸው የምርጫ ጣቢያዎች ወይም ክልሎች ካሉ በሀገር መከላከያ በፌደራል ፖሊስ በክልል ፖሊስ ተቀናይተን ምንም አይነት ችግር በመራጭና በአስመራጭ ላይ እንዳያጋጥም እንስራ ቢጫ ምንላቸውም በክልል ደረጃ በመለስተኛ ደረጃ ክልክላና ችግር እንዳያጋጥም ምርጫ ጣቢያ ለመጠበቅ የሚቸገር ክልል የለም እኛ የቸገረን ተደብቆ በሽንቁር እየገባ ዜጎች የሚገል ሽፍታ እንጂ በታወቀ ቦታ ይጠብቀን ምናስበው ምርጫ ለማካሄድ የሚያስቸግር ነገር የለም ሪፖርቱም የሚያሳየው እሱ ነው በዚህ አግባብ የክልል አመራሮች በሚቀጥለው ሳምንት ስንገመግም አሁን ከተነሱ ችግሮች ያልተጀመሩ ያልተመዘገቡ ያልናቸው ችግሮች በሚቀጥለው ሳምንት ሙሉ በሙሉ ካልጨረስን የተንጠባጠቡ ጣቢያዎች ካሉ አናደርግባቸውም እንደ አዲስ አንጀምርም ይሄ የመጨረሻ ሳምንታችን ነው ማክሲመም
ምርጫ ጣቢያ ለመክፈት ያልተከፈቱትን ሁለተኛም በስፋት ምዝገባ ለማካሄድ በሚቀጥለው ሳምንት ስንገናኝ በሆነ ምርጫ ክልል ውስጥ አንድ ጣቢያ አልተከፈተችም የሚል ሪፖርትም ንግግርም አይኖርም ያልተከፈተ ጣቢያ ይቀራል ማለት ነው ጊዜ የለም በዚህ ሳምንት ግን በከፍተኛ ርብርብ ብንሰራ ብዙውን ችግር እንቀርፋለን አሁን ብዙዎቻችሁ ጋር ያለው ሪፖርት የሚያሳየው አበረታች ውጤት ነው ያለው ግን እንዳንዘናጋ አንድ ቦታ ሰው ሞቶ አንድ ቦታ ሲተኮስ ይበላሻል ነገር ያ እንዳይሆን በከፍተኛ ትጋት በየቀኑ እየገመገማችሁ ሳምንት ስንገናኝ በወሳኝ መልኩ ምርጫውን ለማካሄድ የሚያስችል ስራ ከሰራችሁ ምርጫ ቦርድ ከኛ የሚፈልገው ድጋፍ ነው ያን ድጋፍ ለምሳሌ ሎጂስቲክስ ተብሏል ሎጂስቲክስ የምርጫ ቁሳቁስ በሚሰማራበት ወቅት ከዚህ ወደ ዋና የክልል ቦታዎች የክልል ዋና ከተሞች ሰፋ ያለ ክልል ደግሞ ካለ ዋና የሚባሉ ቀጠናዎች የፌደራል መንግስት ከምርጫ ቦርድ ጋር ሆኖ በአየር ኃይልም በአየር መንገድም ያጓጉዛል ወደ ዋና ክልል ቦታዎች ልክ ኤርፖርት ሲደርስ ምርጫ ቦርድ ካቀረበልን በዚያው ተዘጋጅተን ወደ ዋና ቦታኛ እናደርሳለን ከክልል በዚያው ዕለት ተዘጋጅታችሁ ወደ ዞን በፖሊስ መኪና ሊሆን ይችላል በእናንተ መኪና ሊሆን ይችላል ጥበቃ አርጋችሁ ወደ ዞን ከምርጫ ቦርድ ጋር ተደብር ካደረሳችሁ እያንዳንዱ ዞን የክልል ድጋፍ ታክሎበት ወደ ወረዳዎች ካደረሰ ከ3 ቀን ባነሰ ጊዜ ማካሄድ ይችላል ዋናው ፕላኒንግ ነው በትክክልና ቅድ ሁላችን ስራችንን እንስራ ማድረስ ይቻላል ግን ትብብር ይፈልጋል በእኛ በኩል የሚሰራ ስራ አለ በእናንተ በኩል እንደዚሁ የሚሰራ ስራ አለ ይሄን ማድረግ ብትችሉ የምርጫ ቦርድን ኤክስፔክቴሽን ሚት ማድረግ ይቻላል ሁለተኛው ምርጫ ጣቢያን በሚመለከት በእለቱ ለሚደረገው ምርጫ እንደተባለው ድንኳን ወይም ዳስ ለሚስጥራዊ ቦታ ለብቻ ለሚታዘቡ ሰዎች በሚመች መንገድ በየጣቢያው ማዘጋጀት ከባድ ስራ አይመስለኝም ጊዜ ያለን ከወር በላይ የሚያስፈልግ ቁሳቁስ ካለ እናሟላ በሺ የሚቆጠር መማሪያ ክፍል በየክልሉ ባለፈው ክረምት የሰራው ወጣት የሰራው ህዝብ አሁን በትብብር ለሱ ምቹ በሆነ መንገድ ዝናብ ያለበት ቦታ ዝናብ እንዳያስገባ ፀሐይ ያለበት ቦታ ፀሐይ እንዳይመታው አርጎ ኢቭን በሰልፍ ለሚጠብቁ ሰዎች የሚመች ጥላ አርጎ መስራት ይቻላል ይሄን ከወዲሁ አስቦ ማሟላት የምርጫ ቦርድን ስጋትና ጭንቀት የሚቀንስ ስለሚሆን በኃላፊነት ስሜት ሎጂስቲክስንና የምርጫ ጣቢያ የመምረጫ ቦታን ማዘጋጀት ክልሎች ብትወስዱት ጥሩ ነው ጸጥታን በሚመለከት የጸጥታ ኮሚቴው ግምገማ ሲያደርግ ቆይቷል የሴኩሪቲ ካውንስልን በቅርቡ ግምገማ ያደርጋል ምናረጋቸው አሰራሮች ይኖራሉ በየክልሉ ቀይ ብለን የለየናቸው ቦታዎች የፌደራልና የክልል ጸጥታ ኃይሎች በቅንጅት የሚሸፍኑት ይሆናል ለዚህ አብዛኛው የእናንተም ፖሊስ ቢጫና አረንጓዴ ያላችሁት ጋር እንድታደርጉ የሚያሰጋ ቦታ የፌደራል ፖሊስ መከላከያ ከእናንተ ጋር በመቀናጀት የሚያሰጉ ቦታዎችን ይሸፍናል ሁለተኛ ረድፍ ያለውን እናንተ እንድትሸፍኑ ማድረግ ይቻላል ከዚያ የከፋ ነገር ደግሞ ካለ እንደተባለው አሰልጥኖ አዘጋጅቶ ሚሊሻዎችንም መጠቀም ይቻላል ለታዛቢ የማይመች ለሚዲያ የማይመች ለሚፎካከር ሰው የማይመች ምርጫ ቦርድ እንደፈለገ ስራውን የማይሰራ ከሆነ ይሄን ሁሉ ቢሊየን ይሄን ሁሉ ጊዜ ማባከን አያስፈልግም ይሄ ሁሉ ሀብት የሚጠፋው ለድራማ አይደለም ዲሞክራሲ ለማምጣት ነው ብዙ ሀብት አፍሰን ስናበቃ በትናንሽ ነገር ምርጫው እንዳይስተጓጎል ሁላችንም በከፍተኛ ኃላፊነት ስሜት ብንሰራ ጥሩ ይሆናል ይሄንን ካደረግን እና ከተደጋገፍን በቀረበው ሪፖርት መሰረት በሚቀጥለው ሳምንት አመርቂ ነገር ማየት እንችላለን የሚል ግምት አለኝ ዩኒቨርሲቲ በሚመለከት የተባለው ሪኮሜንዴሽን የምርጫ ቦርድ እንቀበላለን ከሚመለከታቸው አካላት ጋር ተነጋግረን መልሰን እነግራችኋለን ምን ማድረግ እንደሚቻል በእኛ በኩል ማክሲመም የእናንተ ሪኮሜንዴሽን ታሳቢ ያደረገ ነገር እናደርጋለን በመንግስት በኩል ምርጫ ቦርድን በማገዝ በመደገፍ ኢትዮጵያን የሚያሻግር ዲሞክራሲን ለመጀመር የሚያስችል ህዝቦች ወደው ፈቅደው የመረጡት ኃይል እንዲያስተዳድራቸው ለማድረግ ከፍተኛ ጥረት እናደርጋለን ይህን ማድረግ ስራችን ነው ዜጎች በሚመለከት በሰላም ጉዳይ
የምርጫ ካርድ አውጥቶ የራስን መብት በመጠቀም ጉዳይ ከዜጎች ከፍተኛ ኃላፊነት ይጠበቃል እያንዳንዱ ሰው ምርጫ ካርድ ወስዶ የራሱን እሳቤ ፍላጎት ግለሰብ በመምረጥ መወሰን መቻል አለበት በውክልና ስነ ዲሞክራሲ የምናካሂደው የሚፎካከሩ ፓርቲዎች እስካሁን አውድ ለማስፋት ከፍተኛ ጥረት ተደርጓል ትናንሽ የማያሻግሩ ስልቶች ሲከተሉ አይተናል በተለያየ መንገድ የጨረቃ ምርጫ ለማካሄድ ለማሸበር የሞከሩ ኃይሎች ሲጠፉ አይተናል ያለኝ ምክር ወደ ስልጣን ኮርቻ የሚወስዳችሁ መንገድ ሰላማዊና ዴሞክራሲያዊ ምርጫ ብቻ ነው ከዚያ ውጭ ያለው መንገድ የመንግስት ኮርስ ይቀይር ይሆናል እንጂ እናንተ ስልጣን አያመጣችሁ ወደ ስልጣን መንገድ አያመጣችሁ ያ እንዳይበላሽ ደጋግማችሁ በምክንያት አስቡ ስሜት በተቻለ መጠን ሰፕረስ አድርጋችሁ በምክንያት አስቡ እንዳይበላሽብን ይሄ ምርጫ ያስፈልገናል በምርጫ በሐሳብ አሸንፉ እናሳያችኋለን የገባነውን ቃል ከዚያው ውጭ ያሉ አማራጮች ግን ኢትዮጵያን ይጎዳል እናንተንም በጣም ይጎዳል ታሳቢ ብታረጉ መልካም ነው ብዬ አስባለሁ አንዳንድ በምርጫው አካባቢ በቀጥታ በመምረጥ ባለመምረጥ ተሳትፎ የሌላቸው ስቴክሆልደርስ ደግሞ ግጭትም ይሁን ድካሞች ሲኖሩ በምክንያት ቆሞ መጠየቅ አስፈላጊ ነው ምንድነው የሆነው እንዴት ነው የሆነው መቼ ነው የሆነው ጥያቄ ሳንጠይቅና በቂ ምላሽ ሳናገኝ እንዲሁ በደቦ የምናደርጋቸው ነገሮች ኪሳራ ናቸው ጥፋት ያመጣሉ በየክልሉ ፖሊስ እየሞተ በየክልሉ መከላከያ እየሞተ መንግስት ያለ መምራት ቀን ከሌት እየሰራ በቂ ድጋፍ ሳናደርግ ተጨማሪ ዲማንድ ብናቀርብ ሊያጠፉ ሊፈልጉ ኃይሎችን ከመደገፍ ዘሎ ጥቅም የለውም ማስተዋል በከፍተኛ የኃላፊነት ስሜት ማየት ይህን ጉዳይ ማሻገር ለሀገራችን ለልጆቻችን ያለውን ጠቀሜታ ማሰብ ከሁላችን ይጠበቃል የክልል አመራሮች አልፎ አልፎ የሐሳብ ደህንነት ሲያጋጥም ስድቦች እርግማኖች አላስፈላጊ ቋንቋዎች እዚያም ሊታዩ ይችላሉ ሰሞኑ ስንነጋገር እንደነበረው ማስተዋል ያለብን ነገር እኛ የተሸከምነው ኢትዮጵያን ነው የኢትዮጵያን ህዝብ ነው ኢትዮጵያና ኢትዮጵያን ለማሻገር አይደለም ስድብ የህይወት መስዋዕትነትን ቢጠይቅ ዝግጁ መሆን አለብን ትንሽ ነገር ባየን ቁጥር አኩርፈን መጥፎ ነገር የምንከተል ከሆነ ጥፋት ነው መማር ከፈለግን ጥሩ እንማር ሌላ ቦታ መጥፎ ነገር ካየን አይበጅም ብለን መተው እንጂ በስሜት ያን መንገድ መከተልና ሌላ ጥፋት መስራት አይጠቅመንም ከስሜት እንውጣ በምክንያት እናስብ ኢትዮጵያውያን መሸጋገር ይፈልጋሉ ኢትዮጵያውያን በህብረት መለወጥ ይፈልጋሉ ኢትዮጵያውያን ከደህንነት መውጣት ይፈልጋሉ ጥያቄ የለውም ከጫፍ ጫፍ ኢትዮጵያን ከኛ በተሻለ የሚያውቅ የለም ሰፈሩ ተቀምጦ ነው የሚፎክረው ኢትዮጵያን ሳያውቅ ከኛ በተሻለ ከጫፍ ጫፍ የኢትዮጵያውያንን ስሜት የሚያውቅ የለም ኢትዮጵያን ይፈልጋሉ ተባብረን እቺን ሀገር ማሻገር አለብን ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩን ይረጋገጠው ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል እና ዋናው መልእክቴ ለክልል አመራሮች ይህ ሳምንት ወሳኝ የሥራ ጊዜ ስለሆነ ስሜትን አላስፈላጊ ትምህርትን በመተው